ዲዮጋን አዋቂና የነቃን ሰው በባርነት ሆኖም ሊታዘዙት ያስፈልጋል። ከክርስቶስ ልደት በፊት በሦስተኛው ክፍለ ዘመን አካባቢ እንደኖረ የሚታመነውንና በጥልቅ ሐሳቢነቱ በግሪክ ፍልስፍና ውስጥ ታላቅ ቦታ የሚቸረውን ዲዮጋንን አገኘነው። የዲዮጋን አባት ሂክሊዮስ የባንክ ቤት ኃላፊ እንደነበርና ነገር ግን የሕዝብን ገንዘብ በማባከኑ ከልጁ ዲዮጋን ጋር ከአገር እንደተባረረ የሚተርኩ አሉ። ነገር ግን እንደ ዩቢላይድስ አይነቶቹ የዲዮጋንን ታሪክ ጸሐፊዎች ደግሞ አባቱ ሳይሆን ራሱ ዲዮጋን ገንዘቡን እንዳጠፋና አባቱ ተከትሎት ከአገር እንደተሰደደም ጽፈዋል። በሌላ ታሪኩ ደግሞ ዲዮጋን የሰራተኞች ኃላፊ ሆኖ በሚሰራበት ቦታ ሰራተኞቹ ራሳቸው ገንዘቡን እንዲያጠፋ እንደገፋፉትና ነገር ግን በቅድሚያ እሱ አምላኩን አፖሎን ጠይቆ እንደነበር ሲጽፉልን ከአምላኩም ፍቃድ በማግኘቱ የመንግስትን ገንዘብ ማጥፋቱንና በዚህም ምክንያት ከሀገር እንደተሰደደ አስፍረዋል። ሌላው የታሪኩ ገጽታ ደግሞ በገንዘቡ ላይ ሙሉ ኃላፊነት የነበረው አባቱ ሲሆን ነገር ግን ሂክሊዮስ ልጁን ዲዮጋንን በማመን በገንዘቡ ላይ ሙሉ ኃላፊነቱን ሰጥቶት እንደነበርና ዲዮጋንም ገንዘቡን በማባከኑ አባቱ ተይዞ በወህኒ ቤት ሕይወቱ እንዳለፈችና እሱ ግን በስደት ወደ ሌላ ሀገር እንደሄደም ሰፍሮ እናገኛለን። በማንኛውም መንገድ ብቻ ይሁን ዲዮጋን ተሰዶ ወደ አቴና መጣ። በዚያ ግን ታላቅ ስም ያተረፈለትን ፍልስፍናና ሐሳብ በውስጡ ለማግኘት ቻለ። የዲዮጋን መነሻ አንቲስቴነስ የተባለው ፈላስፋ ነበር። አንቲስቴነስ በወቅቱ ተማሪ የማይቀበል ቢሆንም ዲዮጋን ግን በድጋሚ በመመላለስና በጽናት በመጠየቅ የማይነቃነቅበት ሆነ። ይህ ሁኔታው ያበሳጨው አንቲስቴነስ አንድ ቀን ዲዮጋንን ለመምታት በትሩን ሲያነሳ ዲዮጋን ምታኝ፣ ከአንተ ውስጥ ለእኔ የሚሆን አንዳች ታላቅ ሐሳብ እንዳለ አውቃለሁና እኔን ካንተ እንድርቅ ሊያደርገኝ የሚችል ኃይልና በትር በፍጹም ሊኖር አይችልም አለው። አንቲስቴነስ በዲዮጋን ጽናት ተማርኮ ተማሪው አደረገው። ከዚያም ቀን ወዲህ ዲዮጋን በጣም ተራ የተባለውን ሕይወት ለመኖር እንደወሰነ ይናገራል። ቴዎፕራስተስ ሜጋሪያን ዲያሎግ በተባለው ሥራው ውስጥ ስለ ዲዮጋን ሲነግረን ዲዮጋን ከሁኔታዎች ጋር ራሱን በማዛመድ ቀላል ሕይወትን የለመደው አይጥን በመመልከት ነው ይለናል። አይጦች ከታች ላይ ሲሮጡ የሚፈልጉት የሚተኙበትን ቦታ አይደለም፣ ወይም ደግሞ ጨለማን ፈርተው አይደለም፣ አሊያም የተሻለ ምቾትን በመሻትም አይደለም። ይህን ሁሉ ከአይጦች የተመለከተው ዲዮጋን በማንኛውም ሁኔታ ሕይወትን ማኖር እንደሚቻል ተቀበለ። እናም በላዩ ላይ ደርቦ የሚዞራትን ጨርቅ ለሁለት ነገር ተጠቀመባት። ቀን ለብሷት ይዞርና ማታ ደግሞ ደርቧት ይተኛል። አንጠልጥሏት የሚዞረው ቦርሳ ደግሞ ለምግቡ መያዣ ሆነች። ማንኛውንም ቦታ ለተፈለገው ዓላማ ማዋል እንደሚቻልም ስለሚያምን በተገኘው ቦታ ቁርሱን ይበላል፣ በዚያው ይተኛል፣ ወይም ደግሞ የትምህርት መድረክ ያደርገዋል። አቴናውያን የተሻለ ቤትና ምቾት ቢያዘጋጁለትም ማወቁን እስኪያውቅ ድረስ በእንዲህ አይነት ነገር መውሰድ አልፈለገም። ጓደኛውንም አንዲት ጎጆ እንዲፈልግለት ጻፈለት። ጓደኛው በዲዮጋን ጥያቄ ግራ ተጋብቶ ሲያስብበት ሳለ ዲዮጋን ይህም ጥያቄ አስፈላጊ እንዳልነበር በመረዳት የመንገድ ቱቦ ውስጥ መኖርን መረጠ። በበጋ የሚፋጀው ጠጠር ላይ በመተኛት በክረምት ደግሞ በረዶ ላይ በመጋደም ሰውነትን ሁሉን ነገር ማስለመድ መልካም ነው አለ። ለዲዮጋን በነ ፕሌቶ ትምህርት ጊዜ እንደ ማባከን የሚቆጠር ነው። ፈላስፎችንና የእውቀት ሰዎችን ሲመለከት ሰው ከእንስሳት ሁሉ ታላቅ አዋቂ ነው ይላል።
ነገር ግን ደግሞ ህልም ፈቺዎችና መለኮታዊ ሥራን አምላኪዎች እንዲሁም በሀብት ብዛት የሚኮፈሱትን ሲመለከት ደግሞ በእርግጥም ሰው የማይረባና ተራ እንስሳ ነው ወደ ማለቱ ይመለሳል። የዲዮጋን የተለመደች ንግግር ለህይወት መልካም ጉዞ ትክክለኛ ምክንያት ወይም ልጓም ያስፈልጋል የሚለው ነበር። ዲዮጋን በእነ ፕሌቶ ትምህርት እርባና ቢስነት ሲሳለቅም እነሱንም በመወረፍ ነበር። አንድ ቀን የደረቀ በለስ ከመንገዱ ዳር ተቀምጦ ሲበላ ፕሌቶ አጠገቡ ደርሶ ሰላምታ ሰጠው። ዲዮጋንም ጥቂት በለሶችን አንስቶ እጁን ዘረጋለትና እንዲበላ ጋበዘው። ፕሌቶም በለሱን ተቀብሎ በሙሉ በልቶ ሲጨርስ የተመለከተው ዲዮጋን የምሰጥህን ነገር የምሰጥህ ለሌላውም እንድታካፍል እንጂ ሁሉንም ብቻህን እንድትበላ አይደለም በማለት ጮኸበት። በሌላ ቀን ፕሌቶ ከቤቱ ግብዣ አድርጎ ወዳጆቹን በሙሉ ሲጠራ ዲዮጋንም በዲዮኒሲየስ ግፊት በፕሌቶ ተጋብዞ ነበር። በፕሌቶ ቤት እንደገባም የእግሩ አቧራ በተዋበው የቤቱ ምንጣፍ ላይ እያራገፈ የፕሌቶን ከንቱ ኩራት በእግሬ ደቀደቅኩት በማለት ሲሳለቅበት ፕሌቶም በሐዘን ዲዮጋን ወይ ኩራትን በመንቀፍ ምን ያህል ኩራት እንዳለ ልታሳየን ይሆን ብሎታል። በዚህ ጉዳይ ላይ የተጻፈ ሌላ ታሪክ ደግሞ ዲዮጋን ሆይ አልተሳሳትክም፣ ነገር ግን አንተም የተራማመድከው በሌላ አይነት ኩራት ነው ብሎታል ይባላል። ዲዮጋን በሌላ ጊዜ ፕሌቶን ጥቂት ወይንና ጥቂት የደረቁ በለሶችን እንዲልክለት ይጠይቀዋል። ፕሌቶም ጥያቄውን ተቀብሎ በደንበጃን ሙሉ ወይንና በለስ ይልካል። ይህን የተመለከተው ዲዮጋን 2 ሲባዛ 2 ስንት ነው ተብለህ ብትጠየቅ 20 በማለት ትመልሳለህን? ስጠኝ የተባልከውን የማትሰጥና የተጠየቅከውንም የማትመልስ መሆንህን በዚህ ማየት ይቻላል አለው ዲዮጋን። ዲዮጋን በዚህ ንግግሩ የፕሌቶን ረዥምና አሰልቺ ንግግርም እግረ መንገዱን መንቀፉን የገለጸበት ነው የሚሉም አሉ። አንድ ቀን ዲዮጋን በሚያስተምርበት አደባባይ የተሰበሰቡ ሰዎች ብዙም ለሚናገረው ነገር ትኩረት ሰጥተው እንደማያዳምጡ በተረዳ ጊዜ ሟፋጨት ጀመረ። ይህን ጊዜ ሕዝቡ ትኩረቱን ሰብስቦ ይበልጥ ወደሱ ተጠግቶ ከፉጨቱ የሚከተለውን ለመስማት ጓጓ። ዲዮጋንም ሰዎች እንዲሁ ናቸው፣ የሚረባቸውንና የሚጠቅማቸውን ከመስማት ይልቅ በማይረባ ነገር መጨነቅን ይወዳሉ አለ። ዲዮጋን ከሚደነቅበት ነገር አንዱ የዘመኑ የሰዋሰው ሊቆች በሆሜር ኦዴሲ ውስጥ ያለውን ግድፈት ሲነክሱ መዋላቸውን መመልከቱ ሲሆን ስለ እነሱም ሲናገር ስለ ራሳቸው ቢጠየቁ አንዳች የሚሉት ነገር የሌላቸው መሆናቸውን አለማወቃቸው ይበልጥ ይደንቀኛል ብሏል። ሙዚቀኞች የሙዚቃ መሳሪያቸውን በመቃኘት ጥዑም ሙዚቃ ማውጣት ሲችሉ የነፍሳቸውን ፍላጎት ለሚያያት ግን ቅኝቱ እንደተበላሸ ሙዚቃ ሆነዋል። ተመራማሪዎች በጨረቃና ፀሐይ ላይ በማፍጠት አዲስን ዕውቀት ሲሹ በእጃቸው ያለና ሊያውቁት የሚገባን ጉዳይ ረስተውታል። ታላላቅ ተናጋሪዎች ስለ ፍትህ መጓደል አጥብቀው በመኮነን ማራኪ ንግግርን ያደርጋሉ። ነገር ግን ራሳቸው ፍትህን አይፈጽሟትም። ዲዮጋን ሌላም የሚያስቆጣው ነገር አለ። ቅንነት ከገንዘብ እንደሚበልጥ የሚሰብኩ አሉ። እነሱ ግን ዕለት ዕለት በሀብታሞች ይቀናሉ። ሰዎች ጤናቸው ይጠበቅ ዘንድ ለአማልክት መስዋዕት ያቀርባሉ። ነገር ግን በዚያ መስዋዕት ጤናቸውን መጠበቅ ይችሉ እንደነበር አልተረዱም ይላል። ዲዮጋን በአንድ ወቅት ተይዞ ለባርነት ተሽጦም ነበር። ሜኒፐስ የተባለውን የአቴና ሰው ሴል ኦፍ ዲዮገነስ በሚለው መጽሐፉ ሲነግረን ዲዮጋን በምርኮ ተይዞ ለሽያጭ ሲቀርብ ምን መስራት እንደሚችል ተጠይቆ ነበር። እሱም ሲመልስ ሰዎችን ማስተዳደር አለ። የሽያጭ ጨረታ የሚመራውም ሰው ምናልባት ጌታ የሚፈልግ ሰው ካለ ስለ እሱ ይህንኑ እንዲነግር
ካዘዘው በኋላ ዲዮጋን ለመቀመጥ ሲሞክር እንዲቆም አዘዙት። ዲዮጋንም እንደ እኔ እምነት ግን መቀመጤ ልዩነት አያመጣም። ለገበያ ያቀረብከውን ዓሣ በማንኛውም አቅጣጫ ብታስተኛው ገዢ ማግኘቱ አይቀርም ብሎታል። ዲዮጋን ሲናገር ለቤታቸው የምንገዛው ደንበጃን ወይም ብርጭቆ በሚገባ ይሰራ እንደሆነ እንፈትሸዋለን። የምንገዛው የሰው ልጅ ከሆነ ግን እሱን በመመልከት ብቻ ለመርካት ነው ብሏል። ዘናይዴስ ዲዮጋንን ከገዛ በኋላ ዲዮጋን እንዲህ ብሎታል። እኔን ልትታዘዝ ዘንድ የግድ ነው። ምንም እንኳን ባሪያ ብሆንም አዋቂና የነቃ ሰው በባርነት ሆኖም ሊታዘዙት ያስፈልጋል። ሜኒፐስ የተባለው ሌላ የዲዮጋን ታሪክ ጸሐፊ ዘ ሴል ኦፍ ዲዮጋንስ በተባለ መጽሐፉ ደግሞ ዲዮጋን ለዜናይዴስ ባሪያ ሆኖ ከተሸጠ በኋላ የዜናይዴስን ልጆች ማስተማር ጀምሮ እንደነበር አስፍሯል። ዲዮጋን የዜናይዴስ ልጆች ከዋና ትምህርታቸው በተጨማሪ ግልቢያ፣ ቀስት መተኮስ፣ በወንጭፍ ድንጋይ መወርወርና ሌሎችን በሚገባ አሰለጠነለት። ይሁንና አባታቸው ከዚያ ባለፈ ሙሉ የስፖርት ስልጠና እንዲያሰራቸው አልፈቀደለትም። ልጆቹ ከታዋቂ ገጣሚያን፣ የታሪክ ተመራማሪዎችን ሥራ እንዲሁም የራሱን ሥራዎችና ሐሳቦች በሚገባ አስተማራቸው። በዚህም የልጆቹ የማሰብ ብቃት እየሰፋና እያደገ መጥቷል። በቤትም ውስጥ ራሳቸውን እንዲጠብቁ፣ በተራ ምግብ እንዲረኩና ውሃም ብቻ እንዲጠጡ ይነግራቸው ነበር። ጸጉራቸውን በአጭር እንዲቆርጡ፣ ተራና መናኛ ልብስም እንዲለብሱ፣ በባዶ እግራቸውም መሄድ እንዲወዱ በማድረግም ታላቅ ተጽዕኖውን ስላሳረፈባቸው ከልክ በላይ ይወዱት ነበር ብለዋል። ዲዮጋን በመጨረሻ ሲሞት የቀበሩት የዜናይዴስ ልጆች እንደነበሩ ሜኒፐስ ዘግቦ እስከ እርጅናም በዜናይዴስ ቤት መኖሩን ይናገራል። አንድ ቀን ሲሞት እንዴት እንዲቀብሩት እንደሚፈልግ ጌታው ዜናይዴስ ዲዮጋንን ሲጠይቀው ፊቴን ወደ ታች ዘግዝቃችሁ ቅበሩኝ አለ። ለምን በማለት ጠየቀው። ምክንያቱም ዝቅ ያለ ነገር ጥቂት ቆይቶ ከፍ ማለቱ እንደማይቀር ስለማውቅ ነው አለው። ዲዮጋን በወቅቱ የበላይነትን በማግኘት ስላስጨነቃቸው መቄዶናውያን የተናገረው ነበር ይለናል ሜኒፐስ። አንድ ቀን የዲዮጋን ወዳጅ የሆነ ሰው እጅግ ወደ ተዋበ ቤተ መንግሥት ወሰደውና በዚያ ሲደርስ ግን አዘውትሮ እንደሚያደርገው ምራቁን መሬት ላይ እንዳይተፋ አስጠነቀቀው። ነገር ግን በዚያ ቦታ ዲዮጋን ጉሮሮውን ሲያጣራ አክታው ይመጣና በአንዱ ባሪያ ፊት ላይ ይለጥፈዋል። በዚህ የተነናገጠው ወዳጁ ለምን እንዲህ እንዳደረገ ሲጠይቀው ለአክታ መቀበያ ከዚህ የተሻለ ዕቃ አላገኘውም አለው። በሌላ ቀን ዲዮጋን ሰዎችን ወደ አደባባዩ ለትምህርት እንዲመጡ እንደተጣራ አርስቲፐስ ይነግረናል። ነገር ግን ቁጥሩ እጅግ የበዛ ሕዝብ ከተሰበሰበ በኋላ ዲዮጋን በትሩን አንስቶ ሕዝቡን መበተን ይጀምራል። የዲዮጋንን ድርጊት የተመለከተው ወዳጁ ለምን ይህን እንዳደረገ ሲጠይቀው እኔ የጠራሁት ሰዎችን እንጂ አጭበርባሪዎችን አልነበረም በማለት መልሶለታል። ታላቁ እስክንድር ስለ ዲዮጋን እንዲህ ተናገረ። እስክንድርን ሆኜ ባልፈጠር ዲዮጋንን መሆን እወድ ነበር። እስክንድርን እንዲህ ያናገረው ምክንያት ወደፊት እንደርስበታለን። ጸሎተኛ ማለት የሚፈልገውን እንጂ መጠየቅ የሚገባውን የማይጠይቅ ሰው ነው። ለዲዮጋን ሽባ ማለት ዓይኑ የጠፋ ጆሮ የማይሰማ ወይም እግሩ የማይንቀሳቀስ ሳይሆን አኮፋዳ ወይም በዘመንኛው ቋንቋ ቦርሳ የሌለው ነው። ምንም የሌለው ሰው እሱ ከአካለ ጎዶሎም የከፋ ነውና ይላል። አንድ ቀን ከተጠራበት የግብዣ ቦታ ጸጉሩን ግማሹን ተላጭቶ ግማሹን ሳይነካ የደረሰው ዲዮጋን በሁኔታው የተቆጡት ጋባዦች እንዴት ቢነቀን ነው በማለት ቀጥቅጠው ያባርሩታል።
በወቅቱ በአቴና ተወዳጅነቱ ከፍ ብሎ የነበረው ዲዮጋን በነጋታው የደበደቡትን ሰዎች ስም በእንጨት ላይ ቀርጾ ከአንገቱ በማንጠልጠል በአቴና አደባባይ መዞር ይጀምራል። ይህን የተመለከተው የአቴና ሕዝብ በዲዮጋን ላይ በደረሰው ድብደባ ክፉኛ በመቆጣት ደብዳቤዎቹን ክፉኛ ውርደት ያከናንባቸዋል። ይህም ለዲዮጋን የልብ ልብ ይሰጠዋል። በዘመኑ የነበረውና በአቴና የባሮች ትግል ጨዋታ አሸናፊ የነበረው ሰው አንድ ቀን ብርቱዎችን ሁሉ ድል ማድረጉን በትዕቢት ተሞልቶ ሲተርክ የሰማው ዲዮጋን ተሳስተሃል፣ አንተ ያሸነፍከው ባሮችን ነው፣ እኔ ግን ሰዎች ሁሉ አሸንፌያለሁ። ስለዚህም ከእኔ በላይ አሸናፊ ሊኖር አይችልም ብሎታል። ዲዮጋንን አርጅተሃልና ከእንግዲህ እረፍ የሚሉትን የሚሰጣቸው መልስ በስታዲየም ውስጥ በሩጫ ውድድር ላይ የምገኝ ቢሆንና የውድድሩ መጨረሻ ላይ ብደርስ እንኳን ፍጥነቴን የምቀንስ ይመስላችኋልን? ነበር። አንድ ቀን በተናጋሪነቱ ከአቴና ፈላስፎች ወደር የለውም የተባለውን ዴሞስቴንን ራቱን ከሆቴል ገብቶ ሲመገብ አገኘውና ከእስከ ዛሬ ሁሉ የከፋው ስህተት ሆቴል ገብተህ ስትመገብ ማየቴ ነው አለው። በዚህ ኀፍረት የተሰማው ዴሞስቴን ከሆቴሉ ወጥቶ ሲሄድ የተመለከቱ የአቴና አድናቂዎቹ ዴሞስቴንን ለማየት ሲጋፉ ቢመለከት ደግሞ የአቴና ሰዎችን ድክመት እየተከተለ አዋቂነቱን የገለጸው ዴሞስቴን ይኸውላችሁ አላቸው። ዲዮጋን ስለማንም ጉዳይ እንዳልነበረ በተግባሩ አሳይቷል። አንድ ቀን ዳቦ እየበላ መንገድ ላይ ሲሄድ የነበረ አንድ ሰው ዳቦ ከእጁ ይወድቃል። ይሁንና ሰውየው ሰዎች ይመለከቱኛል በሚል ኀፍረት ዳቦውን ሳያነሳ ጥሎት ይሄዳል። ይህን የተመለከተው ዲዮጋን ዳቦውን አንስቶ እየገመጠ ሰውየውን ተከትሎ ሄዷል። ዲዮጋን የሙዚቃ መሪዎችን ምሳሌ አጥብቆ እንደሚከተልም ይናገራል። ብዙዎች የጣቶችን እንቅስቃሴ በመከተል የሚያወጡት የሙዚቃ ድምፅ ልዩ ጣዕም ያለው ነው። ነገር ግን የመሃል ጣትህን በማውጣት አሳያቸው፣ እብድ ነህ ይሉሃል። ትንሿ ጣትህን ብታሳያቸው ግን ትርጉሙ አይገባቸውም። እንዲሁም እጅግ ዋጋ ያለው ነገር በርካሽ ሲሸጥ፣ እርባና የሌለው ነገር ደግሞ ብዙ ዋጋ ሲያወጣ ይታያል። በሰው እጅ የተቀረጸ ድንጋይ ብዙ ዋጋ እያወጣ 2 ጆንያ ስንዴ በርካሽ መገኘቱ ይደንቀኛል ይላል። በባርነት የገዛውን ዜናይዴስን መጥተህ ትዕዛዝን መቀበል ተማር ቢለው ዜናይዴስም ወራጅ ውሃ ተመልሶ የሚፈሰው ወደ ምንጩ ነው አለው። ይህን ጊዜ ዲዮጋን ዜናይዴስን ጠየቀው። በጠና በታመምክ ሰዓት የገዛው ባሪያ ሐኪም መሆኑን ብታውቅ የእሱን እርዳታ አትሻምን? አንዳንዴ ፏፏቴ ወደ ምንጩ ይመለሳል እኮ አለው። በሌላ ጊዜ አንድ የአቴና ወጣት ወደ ዲዮጋን በመምጣት ፍልስፍና ለማጥናት መሻቱን ይነግረዋል። ዲዮጋንም አንድ የሚሸት ዓሣ ይሰጠውና ተሸከመውና ተከተለኝ አለው። ይህን ጊዜ ወጣቱ ተበሳጭቶ ዓሣውን ይጥልና ወደ መጣበት ይመለሳል። ከጥቂት ቀናት በኋላ ዲዮጋን ይህን ወጣት መንገድ ላይ ሲሄድ ያገኘውና የእኔና አንተ ጓደኝነት በአንዲት ዓሣ ምክንያት ቀረ ማለት ነው ብሎታል። እንዲሁም አንድ ቀን ሌላ የአቴና ጎልማሳ ወደ ዲዮጋን መጥቶ ምን ማድረግ እንደሚገባኝ ንገረኝ ይለዋል። ዲዮጋንም ማድረግ የሚገባ ይህችን አይብ ተሸክመ እኔን በሄድኩበት ሁሉ መከተል ነው ይለዋል። ሰውየውም በዲዮጋን ሐሳብ ባለመስማማት ጥሎት መሄድ ሲጀምር ዲዮጋን አንዲት ርካሽ የእኔና አንተን ጓደኝነት አበላሸሽ ማለት ነው ብሎታል። የዲዮጋን ታሪክ በገጠመኝ የተሞላ ነውና ወደ ሌላው ታሪክ እንለፍ።
አንድ ቀን ሕፃን ልጅ በወንዝ ዳር ቆሞ በእጁ ውሃ እየጠለቀ ሲጠጣ ቢመለከት በቦርሳው ተሸክሞ ይዞር የነበረውን የውሃ ቅል ወርውሮ ከጣለ በኋላ ቀላልና ነፃ ሕይወትን መኖርን ከሕፃን ልጅ ተማሩ ብሏል። ዲዮጋን ሲናገር ሁሉ ነገር ከአማልክት የመጣ ነው። ጠቢባን ደግሞ የአማልክት ወዳጆች ናቸው። ወዳጆች ደግሞ ነገሮችን በጋራ መጠበቅና መያዝ ያውቃሉ። ስለዚህም ሁሉ ነገር የመጣው ከጠቢባን ነው ይለናል። አንድ ቀን አንዲት ሴት በማይገባ ባህሪ በአማልክት ፊት ተንበርክካ ይመለከታል። ከንቱ አምልኮዋንም ሊያላግጥበት የተመኘው ዲዮጋን ወደ እሷ ቀርቦ አንቺ መልካም ሴት፣ እኔ አምላክ ከኋላሽ ቆሜ ጥቂት እንኳን አትፈሪምን? ሁሉ ነገር በአማልክት የተሞላ መሆኑንስ አታውቂምን? ይህን አለማወቅሽም እጅግ አሳፋሪ ነው ብሏታል። ተከታዮቹንም በፊታቸው ተደፍተው ለአማልክት የሚጸልዩትን ሁሉ በዚያው እንደተደፉ እንዲመቷቸው አዟቸው ነበር ይባላል። ብዙዎቻችንን ከዲዮጋን ጋር ያስተዋወቀችንን ገጠመኝ እዚህ ላይ እንድገማት። አንድ ቀን ትልቁ እስክንድር በጎዳና ላይ ከአጃቢዎቹ ጋር ሲያልፍ ዲዮጋን መንገድ ዳር ተኝቶ ፀሐይ ሲሞቅ አየው። እስክንድር በዘመኑ ሁሉ የሚያደንቀው ሰው መንገድ ላይ ተኝቶ ሲመለከተው ተደንቆ በፍጥነት ወደሱ በመሄድ የምትፈልገውን ንገረኝና ላድርግልህ ይለዋል። ዲዮጋንም ቀና ብሎ የመሞቃትን ፀሐይ ከልክለኛልና ዘወር በልልኝ በማለት ተመልሶ ተኛ። ለዚህም ይመስላል ዓለም በዝናውና በገናናነቱ የሚፈራውና የሚንቀጠቀጥለት እስክንድር ዲዮጋንን መሆን የተመኘው በዘመኑ ሎጂክ ከፍተኛውን የእውቀት ድርሻ የያዘበት ወቅት ነበርና አንድ ፈላስፋ ወደ ዲዮጋን መጥቶ በሎጂክ ዕውቀቱ በመታገዝ ግንባሩ ላይ ቀንድ እንዳለ ማረጋገጡን ነገረው። ይህን ጊዜ ዲዮጋን ወደ ሰውየው ተጠግቶ በእጆቹ የሰውየውን ግንባር እየነካካ እኔ ግን ከግንባር ላይ ምንም ቀንድ አይታየኝም አለው። በሌላ ጊዜ ደግሞ ሌላው ፈላስፋ እንቅስቃሴ የሚባል ነገር የለም ሲል ቢሰማ ከተቀመጠበት ተነስቶ ወደ ቤቱ በመሄድ እንቅስቃሴ መኖሩን አሳይቷል። የዲዮጋን ታሪክ አያልቅምና ወደ ሌላው ደግሞ እንሻገር። አንድ ቀን በአንድ መንደር ሲያልፍ አንድ ቤት በራፍ ላይ ክፉ ነገር ሁሉ ወደዚህ ቤት አይግባ የሚል ተለጥፎ ያያል። ይህን ጊዜ ዲዮጋን በሩን አንኳኩቶ ባለቤቱ ሲወጣ ለመሆኑ አንተ እንዴት ገባ ብሎታል። ከፕሌቶ ጋር በብዙ ሐሳቡ ላይ መጣጣም ያልነበረው ዲዮጋን አንድ ቀን ፕሌቶ ከውሻ ጋር አመሳስሎ ስለ ዲዮጋን ሲናገር ሰምቶ ትክክል ነህ፣ አሳልፈው ወደ ሸጡኝ ሰዎች ደግሜ ደጋግሜ ስመጣ አይተሃል በማለት አሳፍሮታል። በሌላ ጊዜ ደግሞ ፕሌቶ ሰው ማለት 2 እግር ያለውና መብረር የማይችል እንስሳ ነው ሲል የሰማው ዲዮጋን በማግስቱ ዲዮጋን ተማሪዎቹን ወደሚያስተምርበት ቤት አንድ ዶሮ ይዞ በመሄድ ለተማሪዎቹ የፕሌቶ ሰው ይኸውላችሁ በማለት አስቋቸው በትንታኔው ላይ አክሎም ረዥም ጥፍርም ያለው ነው ብሏል። እንዲሁም አንድ ቀን ምግብም ለመመገብ የተመቸ ሰዓት የቱ እንደሆነ ተጠይቆ ሀብታም ከሆንክ ስትፈልግ፣ ድሃ ከሆንክ ደግሞ ስትችል ምግብ ለመመገብ ጥሩ ሰዓት ነው ብሏል። የዲዮጋን ታሪክ እጅግ ሰፊ በመሆኑ ብንቀዳው የማያልቅ ባህር ነውና አሁንም በመጠኑ ብንጨማምርበት የተሻለ ይሆናል። አንድ ቀን ዲዮጋን ሜጋራ በተባለችው ግዛት ሲያልፍ በጎች እንዳይበርዳቸው ቆዳ ተደርቦላቸው፣ ነገር ግን ጠባቂዎቻቸው እረኞች ራቁታቸውን ሲጫወቱ ተመለከተ። ዲዮጋንም ለሜጋራዊ ከልጁ ይልቅ በጉ ይበልጥበታል አለ።
ለዲዮጋን ጸሎተኛ ሰው ኃጢአተኛ ብቻ ሳይሆን ሐሰተኛም ነው። ጸሎተኛ ሰው እሱ የማይፈልገውን እንጂ መጠየቅ የሚገባውን የማይጠይቅ ሰው ነው ይላል። በዚህ ሁሉ ሕይወት ውስጥ ግን ዲዮጋን በአቴናውያን ዘንድ እጅግ የተወደደ ሰው ነበር። የአቴና መድኃኒት አዋቂ ሊሲያንስ አንድ ቀን ዲዮጋንን በአማልክት ያምን እንደሆነ ጠይቆት ሲመለከት እንዳንተ አይነት አማልክት የረሱት ኃጢአተኛ እያየው እንዴት እነሱን አምናለሁ በማለት መልሶ ጠይቆታል። በሌላ ቀን ጫማውን እንኳን ሳይቀር ባሪያው በሚያደርግለት የአቴና ሀብታም ቤት ተጋብዞ ይህንኑ ሲመለከት አፍንጫንም እስኪጠርግልህ ድረስ ሙሉ ደስተኛ አይደለም። ለማንኛውም የእጆችን ጥቅም በሚገባ አላወክምና እሱንም አንድ ቀን ባሪያ መፈጸሙ አይቀርም ብሎታል። የዲዮጋንን ገጠመኞች በሰፊው ማንሳቱ የሰውየውን ማንነት በሚገባ ያሳያል ብዬ ስለማምን በዚሁ ጉዞአችን ጥቂት እንቀጥል። አንድ ቀን ዲዮጋን በገበያ ቦታ ከተጸዳዳ በኋላ አጠገቡ ቆሞ በሐዘን ለሚመለከተው አቴናዊ የሆድን ረሃብም እንዲሁ በቀላሉ ማስታገስ ቢቻል እንዴት ጥሩ ነበር ብሎታል። በሌላ ጊዜ የሕዝብ ገላ መታጠቢያ የሆነውን ቦታ እጅግ ቆሽሾ ቢመለከት የገላ መታጠቢያቸው እንዲህ ቆሻሻ ከሆነ የት ይሄዱ ይሆን ገላቸውን የሚታጠቡት በማለት ተሳልቆባቸዋል። በአቴና ከተማ ሕዝብ ዘንድ እጅግ የተናቀ ዋሽንት ተጫዋች ነበር። ይህን ሰው ሙዚቃውን ሰምቶ የሚያደንቀው ሰው ቢኖር ዲዮጋን ብቻ ነበር። ይህን በሕዝቡ ዘንድ ለባለ ዋሽንቱ የማይገባ የተባለለትን አድናቆት እንዲያቆም ሲጠይቁት ይህ ሰው እስከ ዛሬ ዋሽንቱን ይዞ የተቀመጠው እኔ እንደማደንቀው ስለሚያውቅ ነው። ይህን አድናቆቴን ባቆምበት ዋሽንቱን አስቀምጦ ሌባ ይሆናል። ሌባ ከሆነ ደግሞ የሚዘርፈው እናንተን ስለሆነ ይልቁንስ ልታመሰግኑኝ ይገባችኋል ብሏቸዋል። በአቴና አደባባይ ላይ አዘውትሮ እንደሚያደርገው ቆሞ ሲለምን ያለማመኑ ጥበብ ከሌሎቹ ለየት የሚያደርግ ዘዴ እንደነበረው ይናገራል። ለሌሎች ሰጣችሁ ከጨረሳችሁ ለእኔም ስጡኝ፣ ለሌሎች አልሰጣችሁ እንደሆነ ደግሞ ከእኔ ጀምሩ ይላል። ወዳጆቼን የምንከባከበው እንደ ኪስ ቦርሳዬ ነው የሚለው ዲዮጋን ሙሉ ሲሆኑ ከፍ ከፍ አደርጋቸውና ባዶ ሲሆኑ ደግሞ ወራውራቸዋለሁ ይላል። አንድ ቀን ደግሞ የቤተ መቅደሱ ኃላፊ ሲሰርቅ የተያዘ አገልጋይን ከኋላው አሳጅቦ ወደ ፍርድ አደባባይ የመራ ሲሄድ የተመለከተው ዲዮጋን ታያላችሁ፣ ትልቁ ሌባ ትንሹን ሌባ እየመራ ይዞት ይሄዳል ብሏል። አንድ የዲዮጋንን ታሪክ የሰማ አቴናዊ ወደ እሱ መጥቶ ለመሆኑ ሰራተኛ ወይም የወለድከው ልጅ አለ? ይለዋል። ዲዮጋንም የለኝም ይላል። ታዲያ ስትሞት ሬሳን ማን ወስዶ ይቀብራል? በማለት ሲጠይቀው ቤቴን መውረስ የፈለገ ነዋ ሲል መልሶለታል። በሌላ ጊዜ ደግሞ ይሄው ሰውዬ ወይን ሊጋብዘው ፈልጎ የወይን ምርጫውን ቢጠይቀው ሰው የሚከፍልበት ወይን ሁሉ ለእኔ ይስማማኛልና አታስብ ብሎታል። ፍልስፍናዊ ሐሳቡን የሚያደንቁ አቴናውያን ሰዎች ለለማኝ እንጂ ለፈላስፋ ለምን ገንዘብ እንደማይሰጡ ጠይቀውት ሲመልስ ደግሞ ምክንያቱም አንድ ቀን ለማኝ እንጂ ፈላስፋ እንደማይሆኑ ስለሚያውቁ ነው ብሏቸዋል።